እኔ ሚስት እያጣው አይደለም በዚህ ፊት አይሽ አረባክ እንደውም እዚህ ቆንጆ ሊልክ እኔ አልፈልግም እኔ እኮ ይበስ ልጅ ደግሞ አንድ አዝጋ ይበቃኝ ይወደኝ ሌላ አንቺ ነው መሰለች አዝበሽ ሌላ አንተ ቢግኝ እንደሱ አልሆንማ ህይወቴ ነው የሚበላሸው ህይወቴ ማለት ነው አስቢ ላይክ ከገሃነም ወደ ገሃነም ሰላም ዩቲዩብ እንዴት ናችሁ? ማህዲ ነኝ። ዛሬ ደግሞ በአዲስና በጣም ለየት ባለ በቆንጆ ቪዲዮ ተመልሻለሁ። እንዴት ናችሁ? ውድ የተከበራችሁ ሰብስክራይብ ላረጋችሁኝ እንዳለ ለሁላችሁም ሰላማችሁ ብዝት ይበልልኝ። እወዳችኋለሁ እና ዛሬ በአዲስ ቪዲዮ ነው የመጣሁት። እንደነገርኳችሁ እዚህ ሰፈር እዚህ ቆንጆ ሰፈር ቆንጆ ጓደኛ አለችኝና ቀድሜ ደወልኩላት ላግኝሽ ምናምን ነገር ብዬና ሰፈሯ መጥቼ ነው አሁን ነው የደወልኩላት። ከዛ እሺ መጣው ቤት ነኝ ምናምን ነገር አለችኝ። ከዛ ቆየው ደግሞ ካገኘዋት ምናምን ነገር በጣም ቆየውኝና ክፍለ ሀገር ከሄደች በኋላ ብዙ አልተገናኘንም። አንድ ሁለት ጊዜ ብቻ ነው ያገኘዋት። ከዛ አሁን የምትወጣው በዚህ መታ ነው ቀጥታ የምትመጣው ማለት ነው። ያው ድሮ ላይክ እንደዚህ ስለማግኛት ደጋግሜ እዚህ ነው የምጠብቃት ከቤት ስትወጣና አሁን ደውዬላት ላይክ ቤት ነኝ እየተዘጋጀሁ ነው መጣው ምናምን ነገር ብላኝ የሆነ ቦታ ወስጄ ጋብዝሻለሁ ምናምን ነገር ብያት እያበደች ነው እየተዘጋጀች የነበረውና አሁን እዚህ ጠብቀን የምትሆነውን እስኪ አናያትም። በዛ ላይ ደግሞ ቪዲዮ ላይ ወጣ ስለማታውቅ ቪዲዮ ላይ ስትወጣ ምናምን ምን ሊሰማት ይችላል? እንዴት ላይክ አሮ ነው እኔንም አይታኝ ካየች ስለቆየች ምናምን ምን ፊል ልታረግ እንደምትችል አላቅም። በዛ ላይ በጣም አስቸጋሪ ባህሪ ነው ያላት። ግን ልጋብዛት ልወስዳት ነው። እስኪ አብራችሁን ቆዩ። ቆንጆ ቀን ከኛ ጋር እንደምታሳልፉ ምንም ጥርጥር የለኝም። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ብቻ እንጠብቃት አይሻልም? ይኸው እስካሁን እየጠበቅኳት ምናምን ነገር ነውና ትንሽ ያው ላዝጋት ምናምን ነገር ከዛ መጣች ያዛት ጠጋርገ ያዛት በቃ አታቀንም ምናምን ነገር ያው ስለማትጠብቅ ምናምን ብቻ በቃ ተዋት እንዳትባንና ተመለስ አቺ ወዴት እጂ ካሜራ እኔን የሚቀርጽ መስሎሽ ነው ወደ አንቺ እየዞረ አይደል ዲንስ ደህና ነሽ አለሽ ምን ታረጋለሽ ሰላም ምን ይዘቅ ካሜራ አለ ወይኔ አይ ደህና ነሽ የምር እዚህ መጥተክ ያ ምን ላድርግ ልቀበልሽ ሁሌ አይደል እንደምመጣ ወይኔ ኧረ what የምር እኔ እኮ ነበር ይናፍሽ ተቀበል የምር ደንግጫለሁ። እና ጋይስ ላይክ ያው እንደዚህ ተቀበልናት አምሮባታል። ደግሞ በጣም ቆየሁኝ ካገኘኋት አትሉ ኦኬ ጋብዝ አይደል ካሜራ ነው የምጋብዝሽ ማለት ይኸውልህ አይዲያ ሳጣን ወይ ጋብዝሽ አልኩ። ብቻ አለሁልሽ በጣም በኋላ በደምብ ሰላም ልሻለሁ። እና ቆይታ እንዴት ነበር በእናትህ? ቆይ ከዚህ ሁላ ዝግሽ እኮ ገና ስንት መንገድ ይጠብቀኛል ይላል። አንቺ ቀበጥ ሰፈራችሁ ለካ አምሮበታል። በጣም ቆየሁኝ ከመጣሁኝ። ሌላ ታሪክ ነው ሰፈራችሁ። ለስለስ ያለ ሰፈር ነው ምናምን ነገር ከዚህ አምሮበታል ምናምን ጸጥ ያለ በጣም ከተገናኘን ደግሞ የሆነ ወደ ክፍለ ሀገር ምናምን ነገር ሂዳ ነበርና ቆየሁኝ ካገኘኋት ምናምን ነገር ከዛ ላይክ በጣም ስጠፋ ትንሽ ግራ አጋብታኝ ነበር። እኔም የሚታካላ እሱ አገኘች እንዴ ምናምን እያልኩኝ ሁሌ ሲመጣ እዚህ ነበር የሚያገኘኝ። ያው እዚህ ነበር መጥቼ የምወስዳት ላይክ ከዛ ትወጣለች እኔ እዚህ አካባቢ እዚህ ቅያስ አለ ከካሜራ ጀርባ ከዛ ከዚህ ቀበላትና ወስዳታለሁ ነገር ምናምን እና ደህና ነሽ ሁሉ ሰላም ደንግጫለሁ። ባይዘው የመጀመሪያ ስለሆነ ይናላቅ
ቤቢ አሁን አትሽኮረመም። እንዴት ነው ላይክ እስኪ ፍጥጥ ብለሽ ካሜራው። ለማንኛውም ደግሞ ጓደኛ በዛ እንዳትል። እኔ 2 ጓደኛ ብቻ ነው ያለኝ አሟቃችሁን። ያው ትንሽ እኔን ያስፈልጋል። ያ እኔ ነኝ ያሳደግኳት እሷ አባቷ ነኝ እንበል። ሄድክ በጣም እና በጣም የምወዳት ልጅ ነች ማከብራት ምናምን ግን ትንሽ አስቸጋሪ ነች እሷ ላይክ እንደኔ ጨዋ ምናምን ነገር አይደለችም። ቢሆንም ግን ላይክ እንደዚህ አማረብሽ የምር ደግሞ ያደግሽ ነው ልትበልጪ ነው እንዴ? አንተ ሰው ተቀጥረን ከዛው ነው ያው እየደረስሽ ነው አትበልጪኝማ ሆኖ ነው የምር በጣም ጫማ እንደውም ጫማክ ያንተ ከካለ ስለሆነ ነው መስሎሽ አይደለም። ለማንኛውም ግን ዛሬ እዚህ እሷ ሰፈር መተን እንደዚህ አግኝተናታል። ላይክ ቅድም ስደውልልሽ እኮ እዚሁ ነበርኩኝ። አረ የምር እየጠበቅንሽ ነበር። ከዛ እስከምትመጪ ብለን ምናምን ቪዲዮውን አበራ ነውና የሆነ ነገር እንበል ብለን ኧረ አልቆይሽም። በጣም ፈጠንሽ። በቃ አንቺ እንደ ሴቶቹ አይደለሽ። ሌሎቹ ቢሆን በቃ 2 ሰዓት 3 ሰዓት ምናምን አንተን ለማግኘት አለ እኔ እንዴት ሆናለሁ? ከረሞት ለመዝገብ ሌላ ለማግኘት እኔ ለማግኘት ነው። እርግጠኛ ነሽ? ያኔ ላንተ ልጋብዝሽ ስላልኳት ነው ምናምን ነገር ላይክ ዝም ብለን አብረን ታይም እንድናሳልፍ ፈልጌ ነበር የጠራኋትኝና ግን በዚያውም ደግሞ ፊትሽን ካሜራ ይሽፎ ምናምን ነገር በይ ትንሽ እሱን አስፖርቶኛል እንጂ ከዚህ በላይ ሆነ ነበር። አይደዋች መልክልስ እኔም እኮ ለዛ ብዬ ነው ስልሽ ላይክ ከበድ እንዳትይብኝ ምናምን ነገር ለዛ ካሜራ ይዤ የመጣሁት እንጂ ላይክ በነግሪሽ ምናምን ካሜራ ባልኖርኮ ስለማትመጪ ምናምን ነገር በይ እስኪ ጠጋ በይ ወደፊት ትንሽ ወጋ አድርጌ ምናምን ነገር ነይ ለያዝ እንደዚህ ለባሏ ላለማምጣት ገና ልጅ ነሽ እኮ ለዛ አልደረስሽም። ምን እዛ ክፍለ ሀገር እንዲርሽ ባላገኝሽ እንደነሽ ስንት እንዳለው እዛማ እኔ እኮ ሳነሳባት ስለወንድ የምታለቅስ ልጅ ነበረች። አሁን አይኗ ወጣሽ በጣም ምን እሺ ካሜራ ላይ እንኳን አታፍሪም እንዴ? አይ ይኖራሉ በሚል ነው እኮ እንጂ ያን ያላሉ አይደለም። እርግጠኛ ነሽ? አይታጣም ማለት እሱ ልክ ነሽ። እኔ ሚስት እያጣሁ አይደለም በዚህ ፊት አይሽ። ኧረ እባክህ እንደውም ሰፈራችን ካልመጣክ እዚህ አንድ ቆንጆ ሊልቅ እኔ አልፈልግም። እኔ እኮ የቤት ልጅ ደግሞ አንድ አዝጋ ይበቃኝ እንጂ ሁለተኛ ሌላ አንቺን የመሰለች አዝበሽው ሌላ እንደሚግኝ እንደሱ አልሆንማ እንዴ ህይወቴ ነው የሚበላሸው ህይወቴ ማለት ነው። አስቢ ላይክ ከገሃነም ወደ ገሃነም ሩጭ አግኝቶ ነው አንድ ቆንጆ የሆነ አላ ናይስ ቀስ ልደግበት እኔ የቤት ልጅ አይናፋር ምናምን ነገር ነው። ኧረ አንቺንም ልክ እንደ ወንድሜ ስለማይሽ ምን የሆነ እንጂማ አንድ ቆንጆ ያቀላረግልክ ነገር አልፈልግም። እንደውም ለሷ ጊዜ ስትነስ ከሌላ ጎረምሳ ወደ ሌላ ጎረምሳ እና ታዲያ አንቺ ጥላትሽን እንዴት ትፈልጊልኛለሽ? በጣም ጨካኝ ነበር። እንደውም ትንሽ መልካም ነው ልታሰቃይ ነው። ከሌላ ስቃይ ወደ ሌላ ስቃይ እኔ ስቃይ ነኝ። ሁለት ስቃይ የምችል ሰው ነኝ ስታይ እኔ እኮ ላንተ እንደውም ትልቁ ሰላም ለሱ ማለት ነው ትልቁ ሰላም ነኝ እኔ እንጂ ይመችሻል እንዴ እንደዚህ ድሮ ማለት ነው ሰፈራችን እኔ ነበርኩ እያዞርኩ እዛ ጋር ማደርሰው። አሁን ትንሽ አደገ እንጂ ለስ ነገር አነሳ። አንቺን ገልሻለሽ እኔ ነበርኩ በእኔ ነበር የሚመራው። አሁን ግን ያው ትንሽ እሱ ሊበልጠኝ መሰለኝ እንጂ አይደለም እኔ ነኝ ያሳደግኳት እዚህ ያደረስኳት። አያችሁ ቁርስ፣ ምሳ፣ እራት እንዳባት ማለት ነው። አሁን ነው እንደዛ ማድረግ የጀመረው። ምግብ የምሰራላት እኔ ራሴ ነኝ እና ጸጉሯንም አበጥረው ሳይቀር ማለት ነው።
እና ለማንኛውም ግን ይኸውልሽ አናዝጋቸው ምናምን ይዛው ያውራን ምንድነው እየበላን ነው አሁን ለነገሩ መክሰስ ነው ትልቅ ነገር ምናምን አልገብሽም እኮ እንዴ ከስንት ጊዜ ተገናኝተን ታዲያ በቀላሉ ተፈታኝ አንቺ ለሚስት ላስቀምጥላት እንጂ የሰራሁትን እንዳለ ባዶ ልታረጊ ነው ችግር የለውም ግን ገብስሻለሁ ግን ኖርማል ስፔት ነው ዛሬ በርገር ብቻ ከጧት ራሱ ማለት ከዛ የሚጠጣ ምናምን እንኳን አልጋብዝሽ ማወራረድ ያስፈልገዋል ከዛ ወደ ቤት ደግሞ ተቃውና አንዳንድ ነው ልግኛል ትቻለሁ ተመለሽ ማለት ትቻለሁ ተመለሽ በቃ ፈተናት አለችን ጉዳይ አልጋብዝሽም እንደዛ ከሆነ ተሞሬት ነው የምትረቂ ምናምን እኮ የለም አልኩልህ ካንተ ጋር ስቀርብ ማለት ነው የሆነ እንደ ታላቅ የምስልኩ ስለሆነ ደግሞ ያ ነገር አልፈልግም ወጣባ ያንተ ታናሽ ማለት አልጋብዝሽም እና መጋበዙ ማግዴታ እኮ ነው የኔ ብለህ ያዘው እንዴ ዛሬ ከስንት ቀን ተገናኝተን ደግሞ በደንብ ካከብስ አንቺ በጣም ከዚህ በኋላ ማለት ነው ዛሬ በደንብ ከገፈስከ የሆነ በጣም ተለማክሯው ነይ እባክሽ ወደዛ ወት እያደረግን ማለት ነው ሰፈሩ ያወራንበት እንሂድ ነው የምልሽ ሌላ ምን ይባላል እሺ እና እንዳልኩ ማለት ነው ሰፈራችን በጣም ጸጥታለ ደስ ይላል አልተቀየረም እስኪ ለኔ እዚህ አንድ ወር የሁለት ወር የሶስት ወር የቤት ኪራይ ይከፈላል ለለሰክ እንዲሁ እንደምታየው አትቻት ከፊልኝ እኔ ማለት ነው በወር ሁሉንም ቀን ቁርስ ጋብዝሻለሁ አንቺ እዚህ የቤት ኪራይ ካስከፈልሽልኝ የሆነ ሰው ፈልገሽ ማለት ነው ለምን ከሱ የተሻለ ነገር እኮ ነው ያልኩት አንዱ ቆንጆ አያይዝክና እዚህ ሰፈር እና ቤቷ እንድታስገባ አው ደና ዘስገባለሁ ከዛ እናንተ በዛው ቁርስ ለመብላት ነው እኔም ጥገኛውኝ አራንቺ በጣም የተመታሽ እየሆንሽ ነው በጣም ይደረጋል እንደዛ አንቺ እንዴት አሳልፈሽ ትሰጪኛለሽ እኔ አሳልፎ መስጠት አይደለም ምን ትከብስ እኮ ነው በጧት ደግሞ አማርኛ ጠፍቶብሻል በጣም ነው ጧት አስጠናሻለሁ እኔ ጧት አስጠናሻለሁ ታስጠኛኝ ምንድነው ታስጠኝ አንቺ ቀበጥ ነሽ ልጅቷ እሺ እና አሁን እዚህ ከምናዝግ እዛው ሂደን እየበላን ታዝግኛለሽ አይሻልም አንዴ አንቺ ምንድነው ቆይ አንዴ አሁን ምን መሰለኝ እዛ ድረስ መጥቼ እናገኘት ነበር አስኩትና አሁን ደግሞ ሰዓቱ ደርሷል ማግኘት ደርሷል ማግኘት መልካት የብሬ ነው እዚህ ከመጣ ካይቀርማ በቃ ከዚህ ልመለስ እኔ ሌላ ቀን አገኛለሁ አይደል እንጂ የማይቀር ቀራለኝ መልካት ስሪ እኔ አትቆይ እንዴ ምን ማራ የምር ሌላ ቀን እንገናኛለን የሚለው ዛሬ በጣም አስቸኳይ ቀጠሮ አለብኝ በዛው አግኝቼ ክሊን ነበር እኮ አልቆይም እያልኩ የምር እዚህ ከመጣ አለኝ የሆነ የማይቀር ስለሆነ ኧረ የምራት ታብሳ እየቀለሽብኝ አይደለም የምር ነው አንተ ካንተ ጋር አንቺ ላንቺ እኮ እዚህ ሰፈር ገባኝ እኮ እኔ ማደሳለኝ በቃ እዚህ ከመጣክማ አሁን ቤት ገብቼ ምናምን ልብሴን ቀያይሬ ይልጣ እስከ ተጀጃ እንዳታበሳጭ የኔ አልፈልግም መበሳጨት እንሄዳለን ከዛ እዚያው ለምን አትረዳኝም እንዴ አጭር አታርጊው ቪዲዮዎችን እንዴ እኔ ረጅም ይሆናል ብያስብኝ ቀናችን አው ሌላ ቀን ደግሞ በደንብ ተገናኝተን ምናምን አሪፍ ይዘንላቸው እንመጣለን ለዛሬው ግን ይልኝ አራይታ ነው እኔ ለቪዲዮ ብያረለም እኮ ያገኙሽ ግን ስለናፈቅሽኝ ምናምን ነገር እዛው እኔም እኮ ያው እዚህ ያቃጥልና ሰዓቱ እዛ ጋር መጥቼ ትንሽ ሰላም ብዬ ምናምን ለመሄድ ነበር አይደለ አሁን አታበሳጭኝ አታበሳጭኝ የኔ ኖ አትይዝም አታበሳጭኝ የምሬን ነው ይደለው አንቺ ሄደሽ እኔ ቀጠርሽ እንዴ ሌላ ሰው ትቀጥሪያለሽ አይደለም እኔ እኮ ካንተ ጋር ትንሽ ተጫውቼ ምናምን ከዛ በዛ ለመሄድ ነበር ከኔ የሚበልጥ ነው ልጅ አበልጦ አይደለም ጭራሽ ወንድ ነው እሺ አሪቲ ጉዳ መጣች አሁን ስቅራታ ወጣጣ ዝም ብለህ ጉዳ መጣች
አይደለም ካንተ እኮ ላስበልጦም ግን አላ አንተ ላስበልጦም ትያለሽ እንዴ አገኛለሁ አንተ የት ትሄድብኛለህ አላህ ኧረ ታበሳጭኝ እንዴ ያበሳጫል እንዴ እኔ እኮ ከዛ ሄድ ደስ ይለኛል ይሄን ስታድም ያስደስታል አይደል አልፈልግም አልደሰትም በዚህኛው ለምን አንቺ አይደብርሽም እንዴ እኔ ቀጠርሽ እንዴ ሌላ ሰው ቀጠሮት ይላል እዚህ ስትመጣ እኮ ልጅ ብሎኝ እንዴ ይኸውልሽ ድጋሚ አልመጣም ወላይ ሰፈራችሁ ድጋሚ አልመጣም አታበሳጭኝ ወላይ ይሄን ካረክሽ ማለት ነው ድጋሚ እዚህ ሰፈር አትተኛ እንዴ ምን ችግር አለው ጀመራለሁ ወይም እንደውም በቃ አላ አንቺ ሰው ሲያከብርሽ ወቂ እንጂ እኔ እኮ አክብርሻ እንዴ እዚህ ጋር የመጣው በቃ ላይ አክብርሽ ምናምን ትልቅ እንዴ እና ማክበር እየመሸ ነው ስርዓት አትጭሲ ሰውዬው ደግሞ እየጠበቀኝ ስለሆነ ጭራሽ ሰውዬት እንዴ ያሞታል እንዴ አታበሳጭ እኔ መበሳጨት አልፈልግም የምሬን እየራቅን ነው እንዴ ገባ እኔ እዚህ ስላለ ቤት ደግሞ ቶሎ ልብሴን ቀይሬ ምናምን መውጣት አለብኝ ከዛ እኮ እንገናኛለን ሙልቅ የምን እንገናኛለን ከዛ ሙልቅ ከጧት ጀምሬ እስከ ማታ ድረስ ሙልቅን እየጫወት እንውላለን የምር ደግሞ በጣም ናፍቀኝ ነበር ስላገኘሁ በጣም ደስ ብሎኛል ለግም ናፍቆትሽ እዚያው ቀቅለሽ ቢዩ በመጀመሪያ ከዛ እና በቃ አሁን ሊዳ መኪና እየመጣ ነው ነይና አልፋታሽም በቀላሉ ነገር አሁን የምርግልሽብኝ ስለሆነ ልጅ ምንድነው የሚመሽብሽ አትይጃትም የትም ምክንቃትኝ ገብቶሻል የትም ማለት ነው አይቀርማ ዛሬ ቀረው በጣም አስቸጋሪ አረ አይደረግም አንተ ትረዳኛለህ ብዬ እኮ ነው እንዴ ምክራለሁ አሁን ያ የቀጠርኩት ነገር አሁን ባስቀረው ነው ወይስ ያንተ ቢቀር ነው የሚሻለው አንተ ነው ትረዳኛ አይደለ እንገናኛለን እኮ ሌላ ቀን አሁን በመጀመሪያ ቀን በበሳጭብሽ ማለት ነው በጣም መጥፎ ነገር ነው አንቺም ደግሞ አታበሳጭ እቀፈኝና አሁን ሊድ አንተ ወሬና ያልቅምባክ ምንድነው ሞትሽ አንቺ ወደዚያ እንዳትነቂኝ እባክህ ወይም በቃ እኔ ካቀፍኩኝ ይበቃል አልፈልግም በቃ ታበሳጭ ይኸውልሽ ማልኩልሽ እኔ የመርሽን ስላልመሰለኝ ነው እንጂ ይኸው እስካሁን ማለት ነው የቆየው አንተ ደግሞ ከመጀመሪያው ነው ከኔ ጋር ነው ከይምሮ አወጣው ናቲ እባክህ ምን ነው እኔ እየራቀብኝ ነው ታውቃለህ ቤት ራሱ ለሚሄድ ደርሳለሁ ወይም ትሸኘኛለህ በቃ እስከበር ድረስ እኔ ልናደድብሽ እኮ እፈልጋለሁ ግን አንቺ ፊትሽን ሳይሆን እናደድልሽ ስለዚህ በቃ ቻው በለኝና አልሄድ እንዳይመስብኝ እንዲመስብኝ ወላሂ ታስደብርኛለሽ ካርክሽው ምናምን በቃ ፈተውሽ ሄድኩኝ የራስሽ ጉዳይ ከዚህ በኋላ እንኳን ሊጋብዝሽ ምናምን ማለት ነው ጭራሽ አላስብም ወላሂ የምር አረ እያራቀብኝ ነው የራስሽ ጉዳይ በቃ አንቺ ተመለሽ እኔም እሄዳለሁ ግን ከዚህ በኋላ አልደውልልሽ እሺ ባክፈኝ በቃ ምንድነው እቀፈኝና በቃ የራስሽ ጉዳይ ከዚህ በኋላ አልደውልልሽ አለቅሽ አላገኝሽ አልመጣም ሰፈራችሁ ጭራሽ እናስ ተናደድኩ በቃ የመጨረሻ ደረስ አልፈልግም ምንድነው ናኒሽ እስከዛ ድረስ የት እስከዛ ድረስ ቤት ነው ይናፍቅሻል ያረባክ እስኪ ይረዛ እሺ በቃ አስቀልድ ነው የምር አስቀልድ ማለት አትይጂ አዎ መስዋዕት ምን ከፍኝ ባግሽ ፈትክ እኔ ከስንት ቀን በኋላ ግን ቼክ እንደዚህ እናሳ ኦነስ መስሎክ ነበር እንዴ እኔ መሰለኝ የፀሐዩ ራሱ ስለዚህ ነው አይኒው ላይ እንደዚህ ወጣ ላይ እኔ አንተን ትቺ ምናምን ስትይ ፀሐዩ ወጣ እዛ ጋር አይ ፈጣሪ ራሱ ማለት ነው ከኛ ላይክ እንደዚህ ላይክ እንደ ፀሐይ እንድናበራ ነው አብረን የሚፈልገውና መልካትስ ሁለተኛ ነው እኔ ግን ላይክ ልቆጣ ፈልጌ ነው አልቻልኩም ልቆጣብሽ ምናምን እኔ ከስንት ቀን በኋላ ግን ቼክ እንደዚህ በሰፈሪ ድረስ መጥተክ ደግሞ አንዴ ብቻ እኮ ነው የተገናኘው ሁለቴ ነው የተገናኘው ድምጽ እየደከመ ነው ገባ የሆነ ቀዝቀዝ ያለ ነው ወይስ ምን ያስፈልጋል ለስለስ ያለ ነገር ለክላንች ሞቅ ያለ ነገር ያስፈልገናል በጣም ምንም እንደዛ ያስፈልገኝ ነው እንደው እና እኔ እንዲያውም ማለት ነው ላንቺ ልጋብዝሽ አስቤ ነበር ከማጥፋትሽ አንፃር ላይክ ስላጠፋሽ ሐሳብ ቀይሬያለሁ አሁን እንደዚህ ሰላም ካልኩሽ አንቺ ራስሽ ቤትሽ ትገቢያለሽ እኔ ሄዳለሁ ከካሜራማኔ ጋር ትቀልዳለህ እንዴ የምርም እንደዛ ስልክ ደስ እያለክ ነበር ማለት ነው በውስጥክ እና ታዲያ ስስቄ ነበር
የራስሽ ጉዳይ። እኔ እንዴት እንደናፈቀኝ በአንተ እጅ መጋበዝ እንደውም ብታውቅ እኮ ይሄ ስንት ይጋብዛሉ አይደል? በቃ አይጥመኝም። እንደውም አማርኛ ጋብዝሻለሁ። አማርኛ ጠፍቶብሻል እዛ ከሽ በኋላ የምር አይጠፋኝም። እባክህ ቀበጥ ይሆንሽ ነው። በጣም መጋበዝ በጣም እንዴት እንደናፈቀኝ ቀበጥ ይሆንሽ ነው። አንተ ራስህ እኮ እኔ እንደዚህ ስለማወራ ነው። አንተ ራስህ እኔ መጋበዝ እንደዚህ ብራው እንዴት አምሮክ እንዳለ ነው ይገማካ። አሁን እኛ ሀሳብ ቀይረናል። አንሄድም፣ ትተነዋል አይደል? አንተና እኔ ትተነዋል። እኔና እሱ እንበላለን። አይ እንደውም ቪዲዮ እንቆምና አንተና እኔ እንደዚህ እንትን የለኝም። እኔ ስበላ ታውቀኛለህ። በጣም እበላለሁ ምናምን ነገር ስለሆነ ካሜራ ፊት ደግሞ አይሆንም፣ አይመችም ያ ነገር። ካሜራ ይቆምና ናኒ አልጋብዝም። እስኪ የምትሆን ምን ያለው ቀልዳላ የምር ነው። ከዚህ በኋላ ቢቆምና ከዛ የሆነ ቦታ ወስዳለሁ እኔ ራሴ የመረጥኩት። አንተ እዛም ክፈል ብቻ ነው። የምርሽ ነው? ካሜራ አስፈልግ? አዎ እንዴ ስበላ እንዴት ይሆናል? ለዛጸንታል በላ ቢቀርታ በጣም ያሳምንሻል። አይ ነው እንዳይደብርሽ ብዬ ነው፣ እኔም ኮንፈርት እንዳይነሳሽ ብዬ። ለማንኛውም ዩቲዩብ እሷን ልጋብዛት፣ ያው ቃሌን እንዳላጥፍ ግን ይበቃናል ካሜራው። መልካም ቀን። ነገ ግን ላይክ ሌላ ቀን ሌላ ቆንጆ ቪዲዮ ላይ ይዤሽ እመጣለሁ። አዎ እንመጣለን በቀጣይ። አይደብርሽም? ቪዲዮ ላይ ምን እያደረኩ እየበላሁ አይደለም እቺ ችግር የለም። ቻው። ለማንኛውም